ሰላም ሰላም እንዴት ናችሁ ውድ የነጋቲው ቤተሰቦች እኔ በጣም ደህና ነኝ እናንተም በያላችሁበት ደህና ሰላም እንደሆናችሁ ተስፋ አደርጋለሁ ዛሬ ደግሞ ይዤላችሁ የመጣሁት አፋን ኦሮሞ በአማርኛ እንማር የሚለው ነው ማለት ነው የተለያዩ በጣም አስፈላጊ የሆኑ ፍሬዞችን እንማራለን ማለት ነው በአፋን ኦሮሞ ጠቃሚ የሆኑ እንማራለን ማለት ነው ሀራ Afaan oromoo Amaariffaan ni barattu jechuudha. Afaan oromoo Amaariffaan ni barattu ትማራላችሁ ማለት ነው። ከስማችሁ ጀምራችሁ ስም እንዴት መጠየቅ እንዳለባችሁ እንደዚሁም ደግሞ የሰው ማንነት የት እንደሚኖር ከየት እንደመጣ ምን እንደሚሰራ ምናምን በጣም ብዙ አሉ እነሱ እናያለን ማለት ነው ጠቃሚ ናቸው ያልኩትን ይዤላችሁ መጥቻለሁ ስለዚህ አብረን እናያለን ማለት ነው አብራችሁን ቆዩ ሌላው ምንድነው አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው ሰብስክራይብ ምትሉን በመጫን እንዲሁም ሌላ ቪዲዮ የምትፈልጉ ከሆነ እንዲደርሳችሁ የደውል ምልክቱን መጫን እንዳረሱ ትማራላችሁ ማለት ነው ዛሬ በጣም ጠቃሚ ነው ይዤላችሁ የመጣሁት አሁን ወደ ቪዲዮ እንሂድ አንደኛ maccaan kee በነገራችን ላይ ወሪ አፋን ኦሮሞቲስ አስረት ኢሲን ፈየደ ይችላል ወሪ አፋን ኦሮሞቲስ አፋን አማሪፋ ባረቹኒ ደንዴሰነ ይችላል አፋን አማሪፋ ኒበረተን ኢሲንስ ኮታ ይችላል ከናፉ ባረቹኒ ደንዴሰኒ ነው ሊንትራ maccaan kee ካልን አሁን እዚህ ጋር maccaan kee አሁን የአንድ ሰው ስም ለመጠየቅ maccaan kee እንላለን ማለት ነው maccaan kee what's your name what is your name ይሄኛው ያው እንግሊዘኛው ችግር የለው maccaan kee ስም ማን ነው አሁን maccaan kee ብላችሁ ነው የምትጠይቁት አሁን ወንድም ሆነ ሴት በአፋን ኦሮሞ ውስጥ ማለት ነው maccaan kee ትሉታላችሁ ማለት ነው ሴትም ከሆነች maccaan kee ትሏታላችሁ ማለት ነው ስምህ ማን ነው ወንድ ከሆነ ማለት ነው ስምህ ማን ነው አይደል ምትሉት ሴት ከሆነች ደግሞ ስምሽ ማን ነው ዱበራውታቴ ስምሽ ማን ነው ዲራውታቴ ስምህ ማን ነው maccaan kee ማለት ምን ማለት ነው ማለት ነው ስም ለመጠየቅ ማለት ነው ወንድም ሆነ ሴት የስሙ መጠየቅ ከፈለጋችሁ የምትጠቀሙት ምንድነው maccaan kee የሚለው ነው ማለት ነው የቀጥለው ደግሞ ati who are you አንተ ማን ነህ ወይንም አንቺ ማን ነሽ ለሁለቱም አሁን ይሄ ሁለቱም አጠቃላይ ይይዛል ማለት ነው አሁን ለምሳሌ እንግሊዘኛው ካወቃችሁ ሞር ይገባችኋል who are you ስትሉ አሁን ለወንድም ለሴትም አይደለም ተጠቀሙት ስለዚህ አፋን ኦሮሞ እንደዛው ነው ማለት ነው ብዙ ወርዶች በብዛት እንደዛ ናቸው ati ካልሻው አንተ ማን ነህ አልሽ ማለት ነው ወይንም አንቺ ማን ነሽ ብል አልሽ ማለት ነው ይሄንን ያዙ ati ምንድነው አንተ ማን ነህ ወይንም አንቺ ማን ነሽ ማለት ነው ሁለቱንም ይይዝልናል እኛ የሰው ማንነት ከፈለግን ምንድነው የምንጠቀመው ማለት ነው ማልፈየደምና ati ሚለውን እንጠቀማለን ማለት ነው ኦኬ ከንቲ አኑ አሞ የሚቀጥለው ደግሞ ኤስ ጅራት አንድ ሰው የት እንደሚኖር ከፈለጋችሁ ኤስ ጅራት ኤሳ ማለት የት ማለት ነው ኤስ ማለት ምንድነው የት እዚሁ ላይ አለ ኤስ ጅራት ማለት የት ነው የምትኖረው ኤስ ጅራት የምትኖረው ኤስ ጅራት where do you live ኤስ ጅራት የት ነው የምትኖረው የት ነው የምትኖረው ካላ ትነግሩታላችሁ ማለት ነው ኤስ ጅራት ብየ ከሰን ኢትሙ ደንዴሰን ይችላ ኦኬ ያኔሞ ኤስ ዴማ ጅርት ይሄንን ደግሞ የት እየሄድክ ነው ይሄንን ያው የምትጠቀሙት ታውቃላችሁ መንገድ ላይ አንድ ሰው እየሄደ ስታዩ ስትገናኙ የት እየሄድክ ነው ኤስ ዴማ ጅርት ኤሳ
deemaa jirta እስቲ በሉ eessa deemaa jirta where are you going የት እየሄድክ ነው የት እየሄድክ ነው eessa deemaa jirta ትላላችሁ ማለት ነው እና ደግሞ ሌላ ምንድነው አቺ ማል ሆጀታ አቺ ማል ሆጀታ እዛ ምን ትሰራለህ ወይንም ትሰራያለሽ ለማለት አቺ ማል ሆጀታ አቺ ማል ሆጀታ አቺ ማል ሆጀታ what will you do there አቺ ማል ሆጀታ አቺ ማል ሆጀታ አቺ ማል ሆጀታ እዛ ምን ትሰራለህ ወይንም ትሰራያለሽ ሌላው ደግሞ ዋን ወል በሪፍ ገመዴን ጅራ ዋን ወል በሪፍ ገመዴን ጅራ አዲስ ሰው ተዋውቃችሁ ነው ይሄ ለምሳሌ አዲስ ሰው ተዋውቃችሁ ስለተዋወቅን ደስ ብሎኛል ብዙ ጊዜ ይባላል አይደል እሱን ለማለት ምን ትላላችሁ ዋን ወል በሪፍ ገመዴን ጅራ ደስ ብሎኛል it's nice to meet you እንደሚባለው ማለት ነው ዋን ወል በሪፍ ገመዴን ጅራ ዋን ወል በሪፍ ገመዴን ጅራ ስለተዋወቅን ደስ ብሎኛል ሌላ ደግሞ እዚህ ላይ አሁን ምንድነው ዋን ወል በሪፍ ገመዴን ጅራ የሚለው ላይ ስለተዋወቅን ደስ ብሎኛል ስለተዋወቅኩ ደስ ብሎኛል ወይንም ስለተዋወቅኩሽ ደስ ብሎኛል የሚለውን ሊተካልን ይችላል ማለት ነው ይሄንን መተካት ይችላል ማለት ነው ስለተዋወቅን ደስ ብሎኛል ስለተዋወቅኩ ደስ ብሎኛል የሚለውን ማለት ነው እነዚህ በደንብ እዩት ማለት ነው ካልገባችሁ ተመልሳችሁ ኤሳ ሆጀታ የሥራ ቦታ ለመጠየቅ ደግሞ ከፈለክ ወይንም ከፈለክሽ ምን ብለሽ ጠይቂያለሽ ኤሳ ሆጀታ ኤሳ ሆጀታ ኤሳ ሆጀታ ኤሳ ሆጀታ የት ነው የምትሰራው የት ነው የምትሰራው የት ነው የምትሰራው where do you work ኤሳ ሆጀታ ኤሳ ሆጀታ ለማለት ነው ሌላው ደግሞ የምትወዱትን ነገር ለመንገር ማልጃለታ ቢላችሁ የሆነ ሰው ለምሳሌ ምንድነው የምትወደው ማለት ነው ማልጃለታ ጃለችሁ ማለት መውደድ ነው ማለት ነው አኒ ቡነ ነንጃለ ብቲ ለምሳሌ አኒ ቡነ ነንጃለ አኒ ቡነ ነንጃለ ይወጀቴ ማልጀቴቹራ እኔ ቡና እወዳለሁ ቡና የሚወድ እሺ እኔ በጣም ስለምወድ ነው እኔ ቡና እወዳለሁ አኒ ቡነ ነንጃለ አኒ ቡነ ነንጃለ እኔ ቡና እወዳለሁ ኦኬ የሚቀጥለው ደግሞ አኒ ሻይ ነንጃለ ይሄም ያው ተመሳሳይ ነው ሻይ እዚህ ጋር ደግሞ ሻይ ነው እኔ ሻይ እወዳለሁ ለማለት ነው አይ ላይክ ቲ እኔ ሻይ እወዳለሁ የሚለው ነው ማለት ነው እኔ ሻይ እወዳለሁ ኦኬ ሌላ ምንድነው ማል ሆጀቻ ይርት አሁን ደግሞ የሆነ ሰው ጋር ሄዳችሁ ማለት ነው ማል ሆጀቻ ይርት what are you doing ምን እየሰራ ነው ወይንም ምን እየሰራሽ ነው ለማለት ምን ትላለህ ማለት ነው ማል ሆጀቻ ይርታ ትለዋለህ ማለት ነው ሄደ ምን እየሰራ እንዳለ ለማወቅ ከፈለክ ማል ሆጀቻ ይርት ማል ምን ማል ማለት ምን ማለት ነው ሆጀቻ ይርት እየሰራህ ነው ምን እየሰራህ ነው ማል ሆጀቻ ይርት ይሄ አሁን ብዙ ጊዜ ይሄንን ተጠቅማችሁ ብዙ ጊዜ ለመመድ ነው ማለት ነው መለማመድ ነው ብዙዎቻችሁ ኦሮምኛ የሚነገርበት አካባቢ ነው ያላችሁት ስለዚህ ከነሱ ጋር ፕራክቲስ ማድረግ ነው እድሉ ይያላችሁ የማትጠቀሙ ስላየው ነው ማለት ነው እኔ ስለዚህ አውሩ ማለት ነው ከልጆቹ ጋር ምንም ችግር የለውም አውሩ ሲጠፋ ያርሟቸዋል ስለዚህ አውሩ ከነሱ ጋር ማለት ነው ብዙ ጊዜ እና እነሱ ላይ አውሯችሁ ይችላል ለምን በአማርኛ መጀመሪያ ስላስለመዷቸው ላይ አውሯችሁ ይችላል ግን እናንተ እንደ አውሩን በሉና አውሩ ማለት ነው
ኦኬ ሌላው ምንድነው የመጨረሻው ማል ጀቴ ይሄ ሌላው ውስጥ ለማቅረብ ነበር ኦኬ ማል ጀቴ ማለት ምን አልክ ማል ጀቴ ስትሉ ምን አልክ what did you say የምንለው ማለት ማል ጀቴ ምን አልክ ለማለት ነው ይሄው ነው ማለት ነው የዛሬው ቪዲዮ ይሄንን ይመስላል እንደተጠቀማችሁበት ተስፋ አረጋለሁ እንግዲህ ይሄው ነው የዛሬው ቪዲዮ አዲስ ሆናችሁ እንደነገርኳችሁ ቤተሰብ መሆናችሁን እንዳረሱ ሐሳብና አስተያየት ካላችሁ ደግሞ ጻፉልኝ ማለት ነው ኮሜንት ላይ ሐሳባችሁን በጣም ፈልጋለሁ ይሄ ፕሮግራም የመጀመሪያ ስለሆነ ማለት ነው ሌሎች ቪዲዮዎችም አሉ በኦሮምኛ የተሰሩ ሊጠቅማችሁ ይችላሉ እዛ ግቡና እዩ ማለት ነው እንግሊዘኛን በኦሮምኛ መማር የሚለው ውስጥ ማለት ነው እኔ ሳውራ ምናልባት ሊስኒንግ ስኪላችሁን ልጨምሩት ይችላልላችሁ ማለት ነው የማዳመጥ አቅማችሁን ስለዚህ ገብታችሁ እዩ ማለት ነው ቪዲዮውን ላይክ አርጉ ደስ ካላችሁ ከተመቻችሁ ማለት ነው እንግዲህ ይሄው ነው በያላችሁበት ሰላም ቆዩልኝ በኩመርታንቲ ነጋት አንጀዳ ባይ አማፍ ነጋታ